ሃይ ጋይስ እንዴት ናችሁ? ዛሬ እንደዚህ አንበሳ መስዬ የመጣሁት ከቲክታክ ሻፕ ይሄ መጥቶልኛል። ዛሬ ፊት ለፊታችሁ ተጠቅሜ ኦነስት ሪቪው ልሰጣችሁ ነው። እንደምታዩት ፀጉሬ ትላንት ታጠብ ያለው ግን ትንሽ ቅባት አድርጌበት ነበረ። ከዛ ውጪ ምንም አላረኩም። በጣም ደረቅ ነው። ተጠቅሜ ላሳ ይሄ ፕሮዳክት ዌቪ ቶክ ይባላል። ቲክቶክ ላይ በጣም አሁን ቫይራል እየወጣ ነው። ብዙ ሰው ጥሩ ሪቪው እየሰጡት ነበርና እኔም ለምን አልሞክርም ብዬ አዘዝኩት ማለት ነው። ዛሬ መጥቶልኛል። እዚህ ጋር ቴምፕሬቸሩን እያሳየዋችሁ ነበረ። 6 አይነት ቴምፕሬቸር አለው። ሃይስቱ 420 ሲሆን ሎይስቱ ደግሞ 270 ነበረ። እኔ መካከለኛ ላይ 360 ላይ ያረኩና ሞከርኩት። እንደዚህ ሰራልኝ። በቃ ባንዴ ብራሽ ነው እንደዚህ ስትሬት የሚያደርግላችሁ። እኔ በጣም ወድጄዋለሁ። ባይ ዘ ዌይ 30 ደቂቃ በኋላ በራሱ ይዘጋል። እንግዲህ እኔ ሳይዘጋብኝ ነው የጨረስኩት። በጣም ፋስት ነው ማለት ነው። እኔ ከጨረስኩኝ በኋላ ወደ 2 ደቂቃ ምናምን በኋላ ነው የዘጋው። 28 ሚኒት እንደዛ ነው የወሰደብኝ ሙሉ ፀጉሬን ለመጨረስ። በጣም ወድጄዋለሁ እኔ